በኋላ እንደምትመለከቱት ታገኙታላችሁ ማለት ነው። እዚህ ጋር እንደምትመለከቱት 350 ብር የተቀበልኩበትን ስክሪንሻት አድርጌ አስቀምጬላችኋለሁ። ሊንኩን ከታች ትነኩታላችሁ ማለት ነው። ወደ ፕሌይ ስቶር ከወሰዳችሁ በኋላ ኢንስታል ብላችሁ ታወርዱታላችሁ። በምትመለከቱ መልኩ እኔ ኦፕን ብዬ እገባለሁ፣ ምክንያቱም እኔ አፕሊኬሽን ወርጄዋለሁ ማለት ነው። እናንተ ኢንስታል ትሉትና አፕሊኬሽን ከወረዳችሁ በኋላ እንደተለመደው ቲክቶክ ወይም ደግሞ የተለያዩ ፕላትፎርም እንደምትከፍቱበት በጂሜላችሁ ትከፍቱትና ትገባላችሁ ማለት ነው። እዚህ ጋር የእናንተ ሁለቱ ይሄኛው ጥቁር ይሆናል ማለት ነው፣ ምክንያቱም ገና ጌም አወርዳችሁ አልተጫወታችሁም ማለት ነው። እሱን ለማድረግ ደግሞ እዚህ ጋር ፕሌይ ናው የሚለውን ትነኩታላችሁ ማለት ነው። ትነኩታላችሁ። እንዴት ታደርጋላችሁ? እዚህ ጋር ይህንን ኦን ታደርጋላችሁ፣ የሚያዛችሁን ታደርጋላችሁ። እዚህ ጋር በምትመለከቱ መልኩ የኔ አንድ ጌም አለ ማለት ነው። ይሄኛው እዚህ ጋር አካውንት መክፈት ነው። እዚህ ጋር ይሄን ፕሌይ ነው የሚለውን ትነኩትና ወደ ፕሌይ ስቶር ይወስዳችኋል። ከዛ አካውንት ትከፍታላችሁ። እዛ ላይ በቆያችሁት ደቂቃና ከዛ ላይ በተጫወታችሁት መጠን ይከፍላችኋል በምትመለከቱት መልኩ። ከዚህ ጋር ከወጣችሁ በኋላ ይሄን ጌም ወጣችሁ ከተጫወታችሁ በኋላ ይሄኛው እንደኔ እዚህ ጋር ኦን ይሆናል ማለት ነው፣ ይበራላችኋል። ከዛ አፕ ታስክ የሚለውን በመንካት እንዴት እዚህ ጋር እንደምትጫወቱ የማሳያችሁ ነው ማለት ነው። ወደ ውስጥ ከገባችሁ በኋላ እዚህ ጋር በጣም ብዙ ጌሞች አሉ ማለት ነው። እዚህ ጋር እናንተ ደስ የሚላችሁ ነው ይችላሉ የምትሉትን ጌም በማውረድ ሌብሉ መጨረስ ነው። ምንም አይነት ከበድ የሚል ነገር የለውም። በምትመለከቱት መልኩ 43000 የሚሰጥ አለ፣ 900000 የሚሰጥ አለ፣ 700 የሚሰጥ አለ፣ 9000 የሚሰጥ አለ። ከእናንተ ጨርሰዋለሁ የምትሉትን ወይም ደግሞ የምትወዱትን ጌም ወርዳችሁ መጫወት ነው ማለት ነው። እዛ ጌሙን ከተጫወታችሁ በኋላ እዚህ ጋር ይደምርላችኋል ማለት ነው። እዚህ ጋር እንደምትመለከቱት 100 ምናምን ፖይንት አለ ማለት ነው። እሱ ጋር ይደምርላችኋል። ዊዝድሮ ለማድረግ በካርድ ማውጣት ከፈልጋችሁ በምትመለከቱ መልኩ 5 ካርድ ለማውጣት 850 ፖይንት ያስፈልጋችኋል። በሳፋሪኮም ደግሞ የ450 ፖይንት ያስፈልጋል። የ100 ብር ካርድ 8500 ያስፈልጋችኋል ማለት ነው። እኔ ግን እንድታወጡት የምፈልገው በባይናንስ ካላችሁ በባይናንስ ብታወጡት አሪፍ ነው ማለት ምክንያቱም ዶላር ስለሆነ $1 በ170 ብር አካባቢ ነው። በዶላር ታወጡት ደስ ይለኛል። እኔ 350 ብር ካርድ ያወጣሁትኝ ላሊሚትድ ስለፈለኩት ነው እንጂ ዶላር ቢሆን አሪፍ ነው ማለት ነው።